ልዕልቷ ሚራን ተዋወቋት። የባለኬኳ ልዕልት። ቻናሉን ሰብስክራይብ በማድረግ ታሪኩን ጀምሩ። ኬክ እንደ ነፍሷ ነው የምትቆጥረው። ለነገሩ ልዕልቷ ኬክ ሆነ ጣፋጭ ነገር አብዝታ ነው የምትወደው። ኬክና ጣፋጭ ነገርን ልክ እንደ ምግብ ነበር የምትቆጥረው። የምግብ ጠረጴዛው ላይ የኬክ አይነት ተደርድሮ ስታይ ደስታዋ ለጉድ ነው። ከመጎምጀቷ የተነሳ አንዱን ኬክ እያነሳች አንዱን እየጣለች ትፈነድቅ ነበር። ታዲያ ልዕልት በመሆኗ የቤተ መንግስቱ ምግብ አብሳይ ኬክ በጠየቀሽ ጊዜ ወዲያው ነበር የሚያመጣላት። ብላ አንድ ቀን እንዲያውም ከዚህ በኋላ ጣፋጭ ያልሆነ ነገር ንክች እንደማታደርግ ለምግብ አብሳዮቹ ነገረቻቸው። ከዚህን ቀን ወዲህ ነው ልዕልቷ ላይ ችግር መፈጠር የጀመረው። ቁርስ ቸኮሌት፣ ምሳ ኬክ፣ እራት ከረሜላ ሆነ ምግቧ። የቤተ መንግስቱ ምግብ አብሳዮች ለልዕልቷ ጤናማ የሆነውን ምግብ ለማብሰል ሁል ጊዜ ነው ሽር ጉድ የሚሉት። ጠረጴዛው ጣፋጭ በሆኑ ጤናማ መጠጦችና ምግቦች ቢሞላም የልዕልቷን አንጀት ግን አያርሱም። እሱን ታልፍና ከምግብ በኋላ እንዲበሉ የተዘጋጁ ኬኮች ጋር ሄዳ ኬኳን ታነክት ጀመር። ሃይባ የሌላት ይህች ኬክ ወዳጅ ልዕልት ሳይታወቃት ብዙ ጣፋጮችም ትበላው ነበር። ታዲያ ፍራፍሬ የሆነ አትክልት ወደ እርሷ የሚመጣ ምግብ አብሳይ ጠላቷ ነው፣ አትወድም። እሷ ቤተ መንግስት ውስጥ ያሉ ካሮቶች እንኳን ሳይቀሩ አረቢያን እያሉ መጮህ ነው የቀራቸው። የአበባ ጎመኑን ቢሆን እሱን ትታ ኬክ መብላቷን ሳይ ተከፍቷል። ኬክ ወዳጇ ልዕልት አንዲት የምታሳድጋት ወፍ አለቻት። እሷ እንኳን ሳትቀር ፍራፍሬዎችን እንድትበላ አሳዳጊዋን ትመክር ነበረ። እንኳን እርሷ ልትበላ ይቅርና የገዛ ወፏን እንኳን የቸኮሌትና የኬክ ፍርፋሪ ነው የምታበላት። አንድ ቀን ከሰዓት የቤተ መንግስቱ ሐኪም ወደ ኬክ ወዳጇ ልዕልት ዘንድ ይቀርብና የምርመራ ውጤቶቿ ጥሩ እንደሆኑ፣ ነገር ግን ይሄን ጣፋጭ በልኩ ማድረግ እንደሚገባት ለከፋ ጉዳት ከመዳረጓ በፊት እንድታቆመው ነገራት። ትማርበትም ዘንድ አንድ የጤናማ አመጋገብ እንዴት ያለ እንደሆነ እንድታውቀው መጽሐፍ ሰጣት። ብዙ ስኳር በጣም ድካም እንዲሰማሽና የደበረሽ የዛልሽ ቀርፋፋም እንድትሆኝ ያደርግሻል። ይሄን የሐኪሙን ንግግር ስትሰማ በሳቅ እየተንከተከተች ዶክተር፣ እኔ እኮ ልዕልት ነኝ። ልዕልት ደግሞ መቼም አትደግምም፣ አትጨነቅ። ከወራት በኋላም በሁሉ የነገስታት ልጆች የሚጠበቀው ትልቁ ፌስቲቫል ተከፈተ። እዚህ ዝግጅት ላይ ብዙ መጫወቻዎች ይመጣሉ፣ ብዙ ውድድሮችም ይኖራሉ። ታዲያ የዛን ጊዜ ልዕልቷ ሉና 7 ካፕኬክ በልታ ነበር በጠዋቱ ወደ ዝግጅቱ ያመራችው። ነገር ግን ትንሽ እንደሮጠች መደፋት ሆነ ስራዋ። ለመደነስ በሞከረች ቁጥር ትወድቃለች። የነገስታቱ ልጆችም ከባዋት የወደቀችዋ ልዕልት ሉና ላይ ይስቁባት ጀመር። እንደ ዕድሜ እኩዮቿ ሮጣ ልትቦርቅ ይቅርና አይኗን መግለጥ እንኳን እስኪያቅታት ድረስ ነበረ ድካሙ። እኔ ለምንድን ነው እንደ ዕድሜ እኩዮቼ መሮጥ ያቃተኝ? በዚህ መሃልም የቤተ መንግስቱ ሐኪም ጤናማ የሆነውን ውሃና ሙዝ ይዞላት መጣ። ጣፋጭ ለለመደችው ልዕልቷ ሉና በመጀመሪያ ይህንን ተቀብላ መብላት ከበዳት። ነገር ግን እንደ ዕድሜ እኩዮቿ አለመሆኗን ስታስበው ለመብላት ወሰነች። ሐኪሙም ጤናማ የሆነ ምግብ ጤናማና እድገት እንዲኖረን ያደርጋል። እናም ሙዙን ከበላች ወዲህ ጥንካሬን አገኘች። ኬክ ወዳጇ ሉና አሁን ሁሉንም በልክና በአግባብ ማድረግ እንደሚገባት ተምራለች። በጣም የበዛ ጣፋጭ ራሱ ህመም እንደሚሆን ከዚህ ታሪክ አይተናል። ስለዚህ ሁሉንም ነገር በእኩል ልናደርግ ይገባል ነው የታሪኩ መልእክት።